በሲቢኢ የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት በአዲስ አበባ በቢቂላ ስታዲየም ሸገር ከተማ ከነገሌ አርሲ ጨዋታቸውን 1-1 ሲያጠናቅቁ አርባ ምንጭ ከተማ ከቅዱስ ጊዮርጊስ 2-2 ተለያይተዋል። ሐዋሳ ዩኒቨርሲቲ ስታዲየም ላይ መቀለ ሰባ እንደርታ ወልዋሎ አዲግራት ዩኒቨርሲቲን 2-1 አሸንፏል። 12 ሰዓት ላይ ሐዋሳ ከተማ ከምድረገነት ሽረ ሊያደርጉት የነበረው ጨዋታ በዝናብ ምክንያት ሜዳው ለጨዋታ ምቹ ባለመሆኑ ወደ ሌላ ቀን ተዘዋውሯል። አዳማ ከተማ ከኢትዮ ኤሌክትሪክ፣ ሀዲያ ሆሳዕና ከኢትዮጵያ ቡና፣ ኢትዮጵያ ንግድ ባንክ ከሲዳማ ቡና እና ወላይታ ዲቻ ከፋሲል ከነማ ዛሬ የሚካሄዱ የፕሪሚየር ሊጉ ጨዋታዎች ናቸው። ጋሞ ጨንቻ በታሪኩ ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን አረጋገጠ። በኢትዮጵያ ከፍተኛ ሊግ ምድብ ሀ ላይ ሲወዳደር የነበረው ጋሞ ጨንቻ ትላንት ቡራዩ ከተማን 3-0 በማሸነፍ ከምድቡ በ41 ነጥብ አንደኛ በመሆን በ2019 ዓ.ም የኢትዮጵያ ፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል። ከምድብ ሀ ከ8 እስከ 10ኛ ደረጃን ይዞ ያጠናቀቁት አቃቂ ቃሊቲ ክፍለ ከተማ፣ ሀረር ከተማና ነቀምቴ ከተማ ከከፍተኛ ሊጉ ወደ አንደኛ ሊግ ወርደዋል። በእንግሊዝ ፕሪምየር ሊግ 32ኛ ሳምንት ማንቸስተር ዩናይትድ በሜዳው በሊድስ ዩናይትድ ተሸነፈ። ከ24 ቀናት ረፍት በኋላ ወደ ጨዋታ የተመለሰው የአሰልጣኝ ማይክል ካሪክ ቡድን ኦልትራፎርድ ላይ በሊድስ ዩናይትድ የ2-1 ሽንፈት ገጥሞታል። ኖዋ ኦካፎር በ5ኛውና በ29ኛው ደቂቃ የሊድስ ዩናይትድን የማሸነፊያ ጎሎች አስቆጥሯል። አማካዩ ካሴሚሮ በ69ኛው ደቂቃ የማንቸስተር ዩናይትድን ጎል አስገኝቷል። ከሁለት ወራት ጉዳት የተመለሰው የማንቸስተር ዩናይትዱ ተከላካይ ሊሳንድሮ ማርቲኔዝ የዶሚኒክ ካልቨርት ሌዊንን ጸጉር በመጎተቱ 56ኛው ደቂቃ ላይ በቪአር እገዛ በቀጥታ ቀይ ካርድ ተሰናብቷል። ውጤቱን ተከትሎ የአሰልጣኝ ዳንኤል ፋርከ ቡድን ሊድስ ዩናይትድ ነጥቡን 36 በማድረስ ከወራጅ ቀጠናው በ6 ነጥብ ርቆ 15ኛ ደረጃን ይዟል። ለቻምፒየንስ ሊግ ቦታ የሚፎካከረው ማንቸስተር ዩናይትድ በእኩል 55 ነጥብ ከአስቶን ቪላ በግብ ክፍያ በልጦ 3ኛ ደረጃው ላይ ቀጥሏል። ሊድስ ዩናይትድ በ19ኛ ሙከራው እንደ አውሮፓውያን አቆጣጠር ከ1981 ወይም ከ45 ዓመታት በኋላ ለመጀመሪያ ጊዜ በፕሪሚየር ሊግ በኦልትራፎርድ ማንቸስተር ዩናይትድን ማሸነፍ ችሏል። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ በፕሪሚየር ሊጉ 17ኛ ጎል የሆነ ኳስ አመቻችቶ አቀብሏል። በዚህም የቲየሪ ኦንሪና ኬቪን ደብሩይነ የ20 አሲስት ሪከርድን ለመጋራት 3 ኳሶችን ማቀበል ብቻ ይጠበቅበታል። ሃሪ ማጓየርን በቅጣት ያጣው ማንቸስተር ዩናይትድ በሊድስ ዩናይትዱ አጥቂ ዶሚኒክ ካልቨርት ሌዊን የአየር ላይ ኳሶች ተደጋጋሚ ብልጫ ተወስዶበታል። ኮቢ ሜይኑ ልምምድ ላይ በመጎዳቱ ማኑኤል ጋርቴ በአሰልጣኝ ካሪክ ስር ለመጀመሪያ ጊዜ የቋሚ ተሰላፊነት እድል ቢሰጠውም በጨዋታው አሰልጣኙን የሚያሳምን እንቅስቃሴ አላደረገም። አሰልጣኝ ማይክል ካሪክ የሊሳንድሮ ማርቲኔዝን ቀይ ካርድ በተመለከተ በሰጡ አስተያየት አስደንጋጭ ውሳኔ ነው፣ ካየኋቸው አስከፊ የዳኝነት ውሳኔዎችም አንዱ ነው። እንዲህ አይነት መጥፎ ዳኝነት እኛ ላይ ሲያጋጥም በተከታታይ ለሁለተኛ ጊዜ ነው በማለት በዳኝነት ውሳኔው ደስተኛ ለመሆኑን ተናግሯል። በቀጣይም ማንቸስተር ዩናይትድ በመጪው ቅዳሜ ወደ ስታንፎርድ ብሪጅ ተጉዞ ከቼልሲ ጋር ወሳኝ የፕሪሚየር ሊግ ጨዋታ ያከናውናል። ሊድስ ዩናይትድ ደግሞ ኤላንድ ሮድ ላይ መጨረሻ ደረጃ ላይ የሚገኘው ወልቭስን ያስተናግዳል። ጋና አሰልጣኝ ካርሎስ ኪሮዥን መቅጠሯን አስታወቀች። የአሰልጣኝ ኦቶ አዶን ስንብት ተከትሎ የ73 ዓመቱ አሰልጣኝ ካርሎስ ኪሮዥ የጥቋቁር ኮከቦችን ኃላፊነት ተረክበዋል። አሰልጣኝ ካርሎስ ኪሮዥ ከዚህ ቀደም የፖርቱጋል፣ ደቡብ አፍሪካ፣ ኢራን፣ ኮሎምቢያ፣ ግብፅ፣ ካታር እና ኦማንን ብሔራዊ ቡድኖች አሰልጥነዋል። በክለብ ደረጃ ሪያል ማድሪድ እና ስፖርቲንግ ሊዝበንን የመሩ ሲሆን በማንቸስተር ዩናይትድ የሰር አሌክስ ፈርጉሰን ረዳት አሰልጣኝ በመሆን ሰርተዋል። የጋና ብሔራዊ ቡድን በ2026 ዓለም ዋንጫ ምድብ 12 ላይ ከፓናማ፣ እንግሊዝና ክሮኤሽያ ጋር ተደልድሏል። የቶተንሃም አምበል ክርስቲያን ሮሜሮ በጉዳት ከውድድር ዘመኑ ውጭ መሆኑ ይፋ ሆነ። የ27 ዓመቱ አርጀንቲናዊ ተከላካይ ቶተንሃም በሰንደርላንድ 1-0 በተሸነፈበት ጨዋታ ላይ ባጋጠመው የጉልበት ጉዳት ምክንያት ከ5 እስከ 8 ሳምንታት ከሜዳ ይርቃል ተብሏል። በፕሪሚየር ሊጉ ቀሪ ጨዋታዎች ላይ እንደማይሳተፍ የተረጋገጠውን የሮሜሮን ጉዳት ተከትሎ በዓለም ዋንጫው በአርጀንቲና ብሔራዊ ቡድን ስብስብ ውስጥ መካተቱም አጠራጣሪ ሆኗል። በዘንድሮ የውድድር ዓመት ሶስተኛ አሰልጣኙን ሮቤርቶ ዲዘርብን የቀጠረው ቶተንሃም በፕሪሚየር ሊጉ በ30 ነጥብ ወራጅ ቀጠና 18ኛ ደረጃ ላይ ይገኛል። ማይክል ኦሊሴ የመጋቢት ወር የባየር ሚኒክ ኮከብ ተጫዋች ተሸላሚ ሆነ። ፈረንሳዊ ኮከብ የባየር ሚኒክ ደጋፊዎች ከሰጡ ድምፅ መካከል 44.5 በመቶን በማግኘት በዘንድሮ የውድድር ዘመን ከነሐሴና ጥር ወር ቀጥሎ ለሶስተኛ ጊዜ የክለቡ ኮከብ ተጫዋች ተብሏል። ሃሪኬን በ16% ድምፅ ሁለተኛ ደረጃን ሲያገኝ፣ ሰርጌይ ናብሪ በ7 በመቶ ድምፅ ሶስተኛ ደረጃን ይዟል። የ24 ዓመቱ የቀኝ መስመር አጥቂ በመጋቢት ወር ባደረጋቸው 4 ጨዋታዎች 3 ጎሎችን አስቆጥሮ 2 ግብ የሆኑ ኳሶችን አቀብሏል።
ማይክል ኦሊሴ በዘንድሮ የውድድር ዘመን በሁሉም ውድድሮች በ42 ጨዋታዎች 17 ጎሎችን ሲያስቆጥር 25 ጎል የሆኑ ኳሶችን በማቀበል በአጠቃላይ በ42 ጎሎች ላይ መሳተፍ ችሏል። ማንቸስተር ሲቲ ከአርሰናል የሚያደርጉትን ወሳኝ ጨዋታ አንቶኒ ቴይለር በመሃል ዋና ዳኝነት እንዲመሩ ተመደቡ። በእንግሊዝ ፕሪምየር ሊግ 33ኛ ሳምንት ኤቲሃድ ስታዲየም ላይ የሚካሄደውን ተጠባቂ ፍልሚያ የ47 ዓመቱ አንቶኒ ቴይለር በመሃል ዋና ዳኝነት እንዲመሩ ተመርጠዋል። የ47 ዓመቱ ቴይለር በዘንድሮ የውድድር ዓመት ማንቸስተር ሲቲን በመሩባቸው 3 ጨዋታዎች የፔፕ ጓርዲዮላ ቡድን ሁለቱን አሸንፎ በአንዱ ሲሸነፍ፣ አርሰናል ከፉልሃም፣ ሊቨርፑልና ቼልሲ ካደረጋቸው 3 ጨዋታዎች ፉልሃምን አሸንፎ በሁለቱ አቻ ተለያይተዋል። ጋሪ ቤስዊክ እና ኢያን ሁሲን የመስመር ዳኞች ሲሆኑ ፖል ቴርኒ በአራተኛ ዳኝነት፣ ጆን ብሮክስ ደግሞ በቪአር ቦታ ላይ ተመድበዋል። የፕሪምየር ሊጉን የዋንጫ ማረፊያ እንደሚጠቁም የሚጠበቀው የማንቸስተር ሲቲ እና አርሰናል ፍልሚያ በመጪው እሁድ ምሽት 12 ሰዓት ተኩል ጀምሮ በኢቲሃድ ስታዲየም ይከናወናል። በመጨረሻም የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታዎች ዛሬ ይከናወናሉ። ዋንዳ ሜትሮፖሊታኖ ስታዲየም ላይ አትሌቲኮ ማድሪድ ከባርሰሎና ምሽት 4 ሰዓት ጀምሮ ይጫወታሉ። በመጀመሪያው ዙር ካምፕኖ ስታዲየም ላይ 2-0 ያሸነፈው የዲየጎ ሲሞኔ ቡድን አትሌቲኮ ማድሪድ ወደ ቀጣይ ዙር ለማለፍ አቻ ወይም በአንድ ጎል ልዩነት መሸነፍ በቂው ነው። የላሊጋው መሪ የአሰልጣኝ ሃንዚ ፍሊክ ቡድን ባርሰሎና በበኩሉ ወደ ግማሽ ፍጻሜ በቀጥታ ለማለፍ አትሌቲኮ ማድሪድን በ3 ጎል ልዩነት ማሸነፍ ይጠበቅበታል። የባርሰሎና አማካይ ፍራንኪ ዲዮንግ ከጉዳት አገግመው ይሰለፋል ተብሎ ሲጠበቅ የመሃል ተከላካዩ ፓው ኩባርሲ በቅጣት በጨዋታው አይሰለፍም። የባርሰሎና ኮከብ ላሚን ያማል ከጨዋታው አስቀድመው በሰጠው አስተያየት ባርሰሎና ከዚህ ቀደም ፓሪስ ሰን ጀርመን 6-1 አሸንፎ ያለፈበትን ውጤት ደጋግሜ አይቻለው በማለት ውጤቱን ቀልብሶ ስለማለፍ እያሰበ እንደሆነ ተናግሯል። አንፊልድ ላይ ሊቨርፑል ከፓሪስ ሰን ጀርመን ምሽት 4 ሰዓት ጀምሮ ይጫወታሉ። በመጀመሪያው ዙር ጨዋታ ፓርክ ደ ፕራንስ ላይ ሻምፒዮኑ ፓሪስ ሰን ጀርመን ሊቨርፑልን 2-0 ማሸነፉ ይታወሳል። የሊቨርፑል አሰልጣኝ አርነ ስሎት ውጤቱን ለመቀልበስ ከተጫዋቾች የሜዳ ላይ ብቃት ባልተናነሰ የደጋፊዎቻችን እገዛ ያስፈልገናል ብለዋል።